የገጠሪቷ ቤተክርስቲያን እርዳታ ያስፈልጋታል። ባዶ ሆናለች፣ የላት ሀብት ጥሪቷ ማነው? የከተማው ሕዝብ። ቅዱሳን ስዕላትን መንገድ ላይ ዘርግቶ ጥላ ዘርግቶ መስቀል በእጅ ጨብጦ እየዘመሩ የሐሰት ፈቃድ በመያዝ ማለት የካህናትን ጥምጥም ጠምጥመው የምታያቸው እኮ ካህናት አይደሉም። መንገድ ላይ ገጣጠኔ ውሸቴን ያለው ሀቅ 6 ጊዜ አጋጥሞኛል። ቤት እያቋቁ መጥተው ውስጥ የክህነት እኔ አውጣው እንደተማለበት አገልጋይ መሆኔ እነሱም ከበሮ እየመቱ ሲዘምሩ ለቤተክርስቲያን ማሰሪያ እስኪ ወረቀት ትናቸው የክህነት ካርዳችሁ ያቋቸው አዩ። እውነትም እኔ ካንስል ያው በቁዳይ ህይወቴ ማለት ነው በነበርኩበት ጊዜ እነሱ ከካህናት ተጨራሽ የላቸው። ለማስያዝ ሞክሬያለሁ። የአካባቢ ፖሊስ እስከሚደርስ ግን ጠፉ። ብቻዬን ስለነበርኩ ማለት ነው። እነዛ ሰዎች ለአገልግሎት ስመጣ እዚህ ከፍርድ ቤት ፊት ለፊት አሁን ከኒያላ ሆቴል ምናምን አጠገብ የነበረው ጠጅ ቤት ከዛ ሲወጡ ነው የተገጣጠመው። እናቶቻችን አባቶቻችን ደግነት ጥሩ፣ ገንዘባችሁን ግን የምትጥሉበትን ቦታ ወቁት። አባትም ስትይዙ ኃላፊነት ሊወስድ የሚችል ኃላፊነት መውሰድ የሚችል ማለት ነው ተጠያቂ ሊሆን የሚችል የገንዘብ ፍቅሩ አይሏል። ልጅን ከአባት አባትን ከልጅ ይነጣጥል የለ እንደ ገንዘብ ይነጣጥላል። ልጅ የአባቱን ሀብት ለመውረስ ወይም ልጅ የአባቷን ሀብት ለመውረስ ሞት እኮ የምትመኛለች የሚመኛል ሞቶ ምነው በደፋው ምነው በደፋት የሚል የለም። የአባትን መሞት በስጋ ህይወት መለየት ጠብቆ እናቱን የሚያስጨንቅ ድርሻዬን ስጭኝ ብላ ወይም ብሎ ወንድሞቹ እህቶቹ እንዲበተኑ ምክንያት ቢሆን የለም። የገንዘብ ፍቅር እኮ ነው። አለ ሞልቷል። ወንድም ከወንድም የሚያገዳድለው እያየን ነው አይደል? ወንድም ከወንድም ሚሊሻ ከልዩ ኃይል ልዩ ኃይል ከእንትን የአንድ እናት የአንድ አባት የአጎት የአክስት ወንድም ታደለ። ገንዘብ ስልጣን ፍለጋ ማለት እኮ ገንዘብ ፍለጋ ማለት ነው። በስልጣኑ ምንድን ነው የሚገኘው? በስልጣኑ ምን ፈልገን ነው? ገንዘብ ነው አይደል? ብዙዎች በስለት ተወቅተው በኮብልስቶን ተደብድበው መንገድ ላይ ወድቀው የምናገኛቸው ተባርከው ነው እንዴ? አይደለም። በኪሳቸው ያለው ሞባይል ተፈልጎ፣ የአንገታቸው ሐብል ተፈልጎ፣ ጣታቸው ላይ ያለው ቀለበት ተፈልጎ፣ ተጠንቶ ጥናት ተደርጎ